ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ። ሰው ቢሆን ማረን የሰራነው ሊሸፍን አለን። ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ እንመልከት፣ በደላችንን ከደነ። ማረን ይገባናል፣ ይቅር አለን። ስለ እግዚአብሔር ይገባናል። እኔስ በዓይነ ሕሊናችን እንመልከት። ስሙን መጥራት ይገባቸዋል። ማን ያልበደለ ምን ዘምረው መዘምር ይገባናል። ስለ እግዚአብሔር መቅሰው ላይ ይገባናል። የራሳችን ሕይወት ይገባናል። ግን እግዚአብሔር ማሪ፣ እናንተ ስሙን መጥራት ይገባል። እግዚአብሔር ግን ይቅር ባይ ነው። ምን ዘምረው መዘምር ይገባናል። እንደ ሰዋችን ከሰው ላይ እናንሳ። እንደ ሰው የራሳችን ሕይወት እዚህ ቆመን ምን ሰብከው ከኔ ጀማሪ ነው የምንዘምረው። ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ቆመን የአገልግሎት ዘርፍ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት በሕይወት ዘመናችን ምን የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ትላንት የት ነበር? ስለዚህ እንድንበለው በደለኞች ነበር ያመሸነውና ያደርነው ያለ አምላክ ዛሬስ እዚህ እስክንመጣ ድረስ በሕይወት ዘመናችን ስንሰራ ምን ስንናገር ምን ስናስብ ዋልን እንተንፈትን። እስቲ ራሳችንን መርምረው እስቲ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳለን ኃጢአተኞች ሳለን የረከስን ሳለን ልክ እንዳልበደልን እንደ ጻድቃን እንደ ቅዱሳን እንደ ንጹሃን አድርጎ አቆመን። እግዚአብሔር ግን ማሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነትህ መጠን ማረን፣ እንደ ምሕረትህም ብዛት መተላለፋችንን ደምስስልን፣ ከበደላችን ፈጽሞ ጠበል፣ ከኃጢአታችንም አንጻን በለው። ተዘጋጅቶ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረናል። ስጋችሁን የሚገድሉትን አትፍሩ ይላል።